በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ዘዘወትር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀዳጅ ዘንድ ተድላ ደስታ ካለበት ገነት አግቡኝ። ኃጢአቴን በይቅርታ ቃል ደምስሳችሁ ነፍሴን ከሚቃወሟት አጋንንት አድኗት። አብ ወልድ መንፈስ ቅዱስ በእውነት ስማችሁን ጠራ ዘንድ ከወደኩበት አንሱኝ፣ በቸርነታችሁ ከሩቅ ጥቀሱኝ። ከቀትር ጋኔን ከድንገተኛ መጋኛ ትጠብቁ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ የምስጋና ፍሬ እንዳፈራና ከአንደበቴ የጸሎት እሸት አበረክትላችሁ ዘንድ በልቦና እርሻ ላይ መልካሙን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ኃያሉ ስማችሁን የሚጋፉኝን ይጋፋቸው ዘንድ የሚቃወሙኝን እንዲቃወማቸውና ፈርዖን በነቢዩ በሙሴ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ባሪያ ባለው ጽራ መንግስታችሁ እማጸናለሁ። ስለ እዝራና ሄኖክ ሲባል ገነትን ስለ ጎበኛችሁ እኔ ባሪያችሁን በቸርነታችሁ ትጎበኙ ዘንድ አብ ወልድ መንፈስ ቅዱስ በስማችሁ ብዙ ታምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልድያ ሀገር የተሰበሰቡትን 70 ነገስታት ደምስሰው እንዳጠፏቸው የኔንም ጠላቶች ደመስሱልኝ ዘንድ እማጸናለሁ። ጠላቶቼ የሆኑ ሁሉ በመለኮታዊ ሰይፍ ይጨፍጨፉ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ፣ ይቃጠሉ። በሲኦል የጨለማ ዘቅት ውስጥ ይዝቀጡ ወይም ይስጠሙ። ሐዘን ከላያቸው አይራቅ፣ ትካዜ ከልባቸው አይጥፋ። ጠላቶቼ እኔ ከምድረ ገጽ እንዲጠፋ በፈለጉ ጊዜ እነርሱ ራሳቸው እንደ ቃየልና ይሁዳ በዱርና በበረሃ በታትኗቸውና ሲቅበዘበዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዲያለቀሱ ጠላቶችም የጨርቅ መቀነቻ አስታጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንዳያመጡብኝ ጥልቅ በሆነ በእሳት ባህር አስጥሟቸው። አሁንም እነሆ ጠላቶቼ በሾህና ሜኬላ በተታጣ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ ማልዳለሁ። ጠላቶቼ ግን በፊታቸው ከፍርሃት በስተቀር በፍጹም ደስታ አያገኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በሰንሰለት ሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነርሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ አሳድሯቸው። የምታስፈራውን ያችን የእሳት ባህር አታሻግሯቸው። በእሳት ቀስት ወይም ፍላጻ ንደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዝባቸው። የምሕረት ዝናብ ጠል አይውረድላቸው። የሕይወት ቃላት መልሱላቸው። ልዩ ሶስት አብ ወልድ መንፈስ ቅዱስ ጽንዕት በሆነች መለኮታዊ እጃችሁ ተባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንዳትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት ወይም አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበችና እንዳትገኝ የሕይወት ምግብ ህብስት መግቧት። የነፍስና የሥጋ ገዣ በወልድ መንፈስ ቅዱስ የምስጋና ፍሬ ያቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት እስኪት ከዘመነ መንሱት ሰውሩኝ። እኔ በደለኛ የምሆንም አገልጋያችሁ ከድንገተኛ ሞት ድን ዘንድ ልዩ ሶስት በሚሆን ስማችሁ እማጸናለሁ። ነፍሴንና ሥጋዬን አደራ አስጠብቃለሁ። በዚህም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ስልጣን ባለው በእግዚአብሔር አብ ስም እውቀትን በሚገልጽ በልጁ በኢየሱስ ክርስቶስና ያዘኑትን በሚያረጋጋ እውነተኛ ዳይ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆንም እማጸናለሁ።
በየጊዜውና በየሰዓቱ እንግዳ ለሚሆንና ለማይጠገበው በአብ በወልድ በመንፈስ ቅዱስ ስም ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ በአብ በወልድ በመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የጌትነት ምስጋና እማጸናለሁ። ዓለምን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ በወልድ በመንፈስ ቅዱስ ስም አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ ባጸና በአብ በወልድ በመንፈስ ቅዱስ ስም አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ በመንፈስ ቅዱስ ስም አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን ክርክርን በሚሽር በሚያጠፋና በሚደመስስ በአብ በወልድ በመንፈስ ቅዱስ አምላካዊ ቃል እማጸናለሁ። በሚያደኸይና በሚያበለጽግ በአብ በወልድ በመንፈስ ቅዱስ ስም አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራና ነፍስን ከስጋን በሚያስደነግጥ በአብ በወልድ በመንፈስ ቅዱስ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ ወይም አሽከላ የሚቆራረጥ በመለኮት በአብ በወልድ በመንፈስ ቅዱስ ስም እማጸናለሁ። ኤሌፍ ቤት ጋሜል ዲያሌጥ ሕያው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤፌ ጻዴ ቆፍ ሬሳንታው በሚባሉ በአብ በወልድ በመንፈስ ቅዱስ ስም እያመንኳ ቤቱ አምላኬ ሆይ ልመናዬ ወደ አንተ ተቀርብ ዘንድ እማጸናለሁ። የመምጣቱ ዜና በነቢያት አንደበት በተነገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በማየ ዮርዳኖስ በተጠመቁና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራውና ማደሪያው ኢየሩሳሌም ሰማያዊት ተብላ መሰወሪያው አርያም የእሳት መጋረጃ ባደረገ በጌታችንና በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ስጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሶስተኛው ቀን በመነሳቱ በ40ኛው ቀን ወደ ሰማይ በማረጉና ይህን ዓለም ለማሳለፍ ዳግመኛ በመምጣቱ እማጸናለሁ። ለአዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደው በቅዱስ ስጋውና በክቡር ደሙ እማጸናለሁ። እዚህ ሁሉ በተጠሩና ባልተጠሩ አምላካዊና የመማፀኛ ስሞች እናንተ ርኩሳን መናፍስት አጽዋ ጋንንት እኩያ መሰሪያን ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከኔ ዘንድ አትቀርቡ። ተወገዛችሁ ሁኑ እስከ ዘላለሙ ድረስ አሚን። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ክብር ይመስገን አሚን። ተቀዳሚ ተከታይ የሌለው የአብ የባህሪ አንድ ልጅ የሚሆን እግዚአብሔር ወልድ ክብር ይመስገን አሚን። የአብና የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስ ይክበር ይመስገን አሚን። አብ የባህሪ አምላክ ነው። የጌትነቱ ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው። የጌትነቱ ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስ የባህሪ አምላክ ነው። የጌትነቱ ዙፋን ከአብ ከወልድ ጋር ትክክል ነው። እንዲህ በአንድ የጌትነት ዙፋን ላይ የአካል ሶስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለስላሴ አንድነት ምስጋና ይገባል። ለማይካፈል ለስላሴ ሶስትነት ምስጋና ይገባል። የዝውውርነት ባህሪ ለሌለው ለስላሴ ሀሳብ ምስጋና ይገባል። ለማይመረመር ለስላሴ አነዋወር ምስጋና ይገባል። ሰማይና ምድር ለማይወስኑ ለአካለ ስላሴ ምስጋና ይገባል። ተመራምሮ ለማይደረስበት ስላሴ ቅድምና ምስጋና ይገባል። አልፈት ውላጤ ለሌለበት ለስላሴ መንግስት ምስጋና ይገባል። ልዩ ተጨማሪ ስም ለማያስፈልገው ወይም ለማይስማማው ለስላሴ ምስጋና ይገባል። ከፍጹም ሶስትነት ወደ አራተኝነት ከፍ ለማይል የፍጹም የስም ሶስትነት ምስጋና ይገባል። ከፍጹም የገጽ ሶስትነት ወደ ሁለተኝነት ገጽ ዝቅ ለማይል የገጽ ሶስትነት ምስጋና ይገባል። የማይወሰን ለስላሴ ቸርነት ምስጋና ይገባል። ልዩ ሶስት ለሚሆን ለአብ ለወልድ መንፈስ ቅዱስ ምስጋና ይገባል።
በልዩ የነደ እሳት ነጸብራቅ ለተከበበችና ሁሉ በሁሉ ሙሉ ለሆነች ሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ